አንቺ ከኔና ትውጫለሽ፣ ስራሽን ትሰሪያለሽ። በ3000ም ሆነ በ4000 ከኔና ትውጫለሽ። እንዳውልጅ 4-5 ዓመት ያህል እዛ በኋላ ኢትዮጵያ እንገባለን። በዚህ እንስማማ። አንተ ስራ አትሰራም? እኔም ማለት ነው እጅ ይበላሻል። ስራም አልወድም። ስራም አልወድም። እኔሳ ከኔና እያወጥኩኝ ቤት እየሄድኩ እየሰራሁ እየመጣሁ አንተ ታትልም ከይፍ ትቀመጣለህ? እምበላው ምርጥ ምግብ መሆን አለበት። የተለያየ ጥብስ፣ እንደ ቀይ ወጥ፣ እንደ ፈሃም፣ እንደ ፕሮስት የተቀያየሩ ነገሮች። ለምን ነው እዚህ ሀገር ለምንድን ነው እዚህ እ ሀገር መውለድ የማፈልገው? እየነገርኩሽ ተኝቼ እንዲበላ ነው። ስራ ስለማላቅበት ስራ እንዴት እንደው አላቅም። ምንም ይሁን ምንም። ኦኬ ታዲያ ለምን መጣህ ሳውዲ አረቢያ? እንዲሁ ዝም ብሎ የሚገኝ ብር መስሎኝ እንዲሁ ተኝቶ ዝም ብሎ ብር የሚገኝ ነበር ይመስል። ኦኬ አሁን ሚስት አግብተህ በቃ አንተ ቁጭ ትላለህ ሽቶህን ምህን እየተነፋፋህ እኔ ሀረብ ቤት እየተነፋሁ እመጣለሁኝ ብሩን ይዤ አንተ ሙሽራ ሆነህ ትቀመጣለህ። እኔ ምን አደርጋለሁ መሰለሽ? ሽቶዬን እየተነፋፋሁ ነው የምጠብቅሻለሁ። አንቺ እዛ የአረብ ስራ ሲነፋሽ ከርሞ ትመጭና እኔ ደግሞ እቀበልና ብርሽን ተቀባብሌ ነፋፍቼ ወደ ስራሽ። ከዛ ምርጥ ህይወት ቢያንስ 4 ዓመት እንደ 4 ዓመት እንደዚህ እያልን እንኖራለን። አዎ ኦኬ እዛ ኢትዮጵያ ስንሄድ አንተ ምንም ጉልበቱ ያልተበላችሁን ታገባለህ። እኔ ያው በአረብ ቤት መዋቅቄ እንደው እቀራለሁ። ብሬም አልቋን ጉልበቴም አልቋን። አላገባም። ሻል ያለ ብር ያላት ታገኘው አንቺን ሳልፈታ ደርብ ነው። ሁለተኛ ከዛ ስትናደጂም አንዳንዴ አጥናናሻለሁ። አላስ አይሻልም እንደዚህ? በቃ ይሻላል። ተስማምቻለሁ። እንዲያሰራ ዛሬም ስራ እንዲያከል ቁጭ በል ትንገላታለህ። አይ እንኳን የኔ ሚስት ሆንሽ ታድዬ። እንዴት ትጠቁራለህ? ከዛሬ ጀምሮ ቁጭ በል እኔ እየሰራሁ ልክልሃለሁ። በቃ ሽቶህን እየተነፋህ መቅሪብና ሱር ሲሆን በቃ መዝናኛ ለመዝናኛ አንዲቱ ጋራ በቃ የቤት ኪራይ ሲደርስ አካውንት ልላክልሽ? አዎ የቤት ኪራይ እሺ ትልክልኛለህ። የቤት ኪራይ ሲደርስ ንገረኝ። ብር ሲያልቅብህ ንገረኝ። አንድ 5 ሴት ወይ እንደረብ ስራ ያላችሁ እኛው ጋር ችግር የለውም። ደርብ አንተ ደስ ያሉህን ሴቶች ደርብ። ለቤቱ ኪራይ ምናምን እነሱ ባይከፍሉም አንተን ቁጭ ብለው ካጫወቱ ችግር የለውም። ምን ይልክላችኋል? በዛ እንስማማ። ካላስ እንግዲህ ሌላው ነገር አልተግባባን አይደለም። ይሄ አግባባና እንግዲህ ያው ይሄ ሪከርድ በቲክቶክ ይለቀቃን። ቀርጫለሁ። አላህ አለ